ሰላም ሰላም ውድ የአብሮነት ሚዲያ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በዛሬ ቪዲዮአችን በፒክስል ላብ አፕሊኬሽን የዩቲዩብ ታምብሌል አሰራር አሳያችኋለሁ ማለት ነው በቀላሉ። እንደዚሁም ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንደዚሁም ደግሞ ቪዲዮውን እስከ መጨረሻ አይታችሁ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮአችን እንሂድ። በመጀመሪያ ፒክስል ላብ አፕሊኬሽን እንከፍታለን። እንደዚህ ስከፍቱት በዚህ መልኩ ይመጣላችኋል። የመጀመሪያ ስራችን እቺን ቴክስት መደለት ነው። ከዛ በመቀጠል ሶስት ነጠብጣቧን ነክታችሁ እዚህ ጋር ሳይዝ እንመርጣለን። ሳይዝ ኢሜጅ ሳይዝ የሚለውን እንመርጣለን እዚህ ጋር። ከዛ በመቀጠል የቀስት ምልክቷን እንነካለን። የቀስት ምልክቷን ከነካን በኋላ እዚህ ጋር የዩቲዩብ ታምብሌል የሚለውን እንመርጣለን እዚህ ጋር ማለት ነው። ከዛ እሱን ከመረጥን በኋላ ኦኬ እንላለን። በዚህ መልኩ ተስተካክሎልናል። አሁን ወደ ሸፕ ጋር እንገባለን ማለት ነው። ሸፕ ጋር እንገባለን እዚህ ጋር ማለት ነው። ሸፕ ጋር ስንገባ በዚህ መልኩ ያመጣልናል። ከዛ ይችን ቀስት ምልክቷን ነክታችሁ ወደ ውስጥ እንገባለን ማለት ነው። በዚህ መልኩ ሸፕ ያስመርጠናል። እኔ የምፈልገው ለጊዜው ለእናንተ ለማሳየት ያህል፣ እናንተ የፈለጋችሁትን ብዙ አይነት ነገሮችን መስራት ትችላላችሁ እዚህ ጋር። እኔ ግን ለእናንተ ለማሳየት ስለሆነ አራት ማዕዘኑን መርጫለሁ። ከዛ ወደ ላይ ከፍ ታደርጉትና ከረል የሚለውን ከረል ትመርጣላችሁ እዚህ ጋር። እኔ ይሄንን መርጫለሁ። ኦኬ ከረል ትላለህ እዚህ ጋር። እንደዚህ እቺን ከርቧን ይዛችሁ ኢሜጅን ታተልቃላችሁ ማለት ነው። ትንሽ ሳይዙን ትጨምሩታላችሁ። በሚፈልጉት መጠን ጨምራላችሁ። ከዛ በመቀጠል ይችን ምልክት ነክታችሁ ይሄ እንዳይንቀሳቀስብን ትቆልፉታላችሁ ማለት ነው። አይንቀሳቀስም ከዚህ በኋላ። አሁንም በድጋሚ እዚህ ጋር ሸፕ ጋር ትገባላችሁ። እንዳሁኑ እንደዚህ አራት ማዕዘን ትመርጣላችሁ ማለት ነው፣ እንደናንተ እንደሚመቻችሁ። ከዛ አሁንም ከረል ትመርጣላችሁ፣ የምትፈልጉትን ከረል። እኔ ለጊዜ ይመርጫለሁ ራይት ስላላችሁ። አሁንም ሳይዙን ትንሽ ትጨምሩለታላችሁ ማለት ነው። በዚህ መልኩ ሰርተን ጨርሰናል ኢሜጁን። አሁንም ይሄንን እዚች ጋር ይሄንን ትቆልፉታላችሁ እንዳይንቀሳቀስብን። አሁን አይንቀሳቀስም ማለት ነው። አሁን ቀጥታ ወዴት ነው የምንሄደው? ቴክስት ቦታ እንሄዳለን። ከላይ የመደመር ምልክቷን ነክታችሁ እዚች ጋር ቴክስት የምትለዋን እዚች ጋር፣ ከዛ ከታች ኤ ምልክቷን ትነኩና እዚች ጋር ኤን ትነኳትና እንደዚህ ይመጣላችሁ። ኤዲት የሚለውን እዚህ ጋር ትነካላችሁ። ከዛ ወደ ቴክስት መጻፊያ ቦታ ይወስዳችኋል ማለት ነው። እዚህ ጋር ቴክስት እንጽፋለን። የዩቲዩብ ታምብሌል አሰራር ብዬ ልጻፍ። የዩቲዩብ ታምብሌል አሰራር ብዬ ጽፌያለሁ። ኦኬ ትሉታላችሁ ላይ። ከዛ እንደዚህ ታዘጋጁትና ሳይዙን እንደዚህ ተጨምሩታላችሁ። ሳይዙን መጨመር እዚህ ጋር እንደዚህ ታሳልፉትና እዚች ጋር ሳይዝ የምትለው እንደዚህ በመጨመር በመቀነስ ሳይዙንም እንደዚህ መጨመር ትችላላችሁ ማለት ነው። ለጊዜው እንደዚህ ጨምሬያለሁ። ከዛ ራይት እላለሁ ማለት ነው። ከዛ በመቀጠል ከረል መምረጥ ትችላላችሁ። እዚህ ጋር ከረል አለ። አልፈልጉትን መርጣችሁ ራይት ትላላችሁ። ፎንት እዚህ ጋር የሚፈልጉትን የአማርኛ ፎንት መጨመር ትችላላችሁ። ከዛ ስታይል ደግሞ እዚህ ጋር ቢን ትመርጣላችሁ። ከዛ በመቀጠል ባክግራውንድ መጨመር ከፈለጋችሁ ደግሞ ይሄን ታበሉታላችሁ። የምትፈልጉትን አይነት ባክግራውንድ እንደዚህ እያደረጋችሁ መጨመር ይቻላል። ግን እኔ ለጊዜው አልፈልግም ባክግራውንድ ማለት ነው። ከዛ እኔ የምፈልገውን ስትሮክ
እቺ ቦታ ላይ ስትሮክ የምትለዋን እችን እጫነታለሁ። ከዛ አበራለሁ ማለት ነው። ሳበራ በምንድን አይነት ከለር ነው ስትሮ መሆን የምፈልገው እዚህ ጋር በጥቁር አድርጌያለሁ። ከዛ እንደዚህ ሳብ አድርጌ 15 ላይ ያደረኩት ማለት ነው። ከዛ ራይት ከዛ በመቀጠል ይሄንን ማያያዝ አለብኝ ማለት ነው። አሁን እቺን ቀስት ምልክቷን ነክተን ቅድም የቆለፍነውን እንፈታለን እንደዚህ። አሁን ከታች እዚች ጋር እንች ምልክት እንነካለን። ከዛ እናርማለን። መልሰን እቺን ምልክት እንነካታለን። ከዛ እንደዚህ ኦኬ እንላለን እዚህ ጋር ማለት ነው። አሁንም እቺን ነክተን መመለስ አለብን። አሁን በዚህ መልኩ ተያይዞልናል ማለት ነው። ቴክስታችንን በዚህ መልኩ ጨርሰናል። እናንተ የምትፈልጉትን መጨመር ትችላላችሁ። እኔ ጨርሻለሁ። ከዛ በመቀጠል ደግሞ የመደመር ምልክቱን ነክተን ወደ ጋለሪያችን ገብተን ለራሳችንን ፎቶ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ የፈለግነውን ነገር ማስገባት እንችላለን። እዚህ ጋር አሁን ወደ የምንሄደው ቀጥታ ወደ ጋለሪያችን እንሄዳለን። እዚች ጋር ፍሮም ጋላሪ የምትለውን እናካለን እዚች ጋር ማለት ነው። አሁን ወደ ጋለሪያችን ገብተናል ማለት ነው። እኔ አዘጋጀሁት እቺን ጋላሪ ኢሜጅ አዘጋጅቻለሁ ከጋለሪ ላይ። ከዛ ራይት እላታለሁ ማለት ነው። በዚህ መልኩ አስገብተናል። እዚህ ጋር የዚህን ኢሜጅ ባክግራውንድ ለመቀየር ወይም ለማጥፋት እዚህ ጋር ሮዝ ከለር የሚለውን እንጫናለን። ከዛ እናበራለታለን። ይሄን ማለት ስናበራው ይጠፋል በራሱ እዚህ። ከዛ በመቀጠል እቺን ቀነስ እናደርጋታለን፣ 5 ላይ እናደርጋታለን ማለት ነው። እዚህ ጋር እዛው ላይ እንዳላችሁ ቀነስ። ከዛ ራይት ብላችሁ ትወጣላችሁ። በዚህ መልኩ አስቀምጧል። የዚህን ኢሜጅ ከለር መቀየር ከፈለግን ደግሞ ወይም መጨመር መቀነስ ከፈለግን እዚች ጋር ከለር ፊልተር የሚለውን እንጫናለን ማለት ነው። ከዛ እዚህ ጋር 0 ነው ያለው አሁን ላይ። አሁን መጨመር መቀነስ በምን አይነት ከለር ማድረግ እንደምትፈልጉ ራሳችሁ ትመርጣላችሁ ማለት ነው። እኔ እንደዚህ አድርጌያለሁ። በዚህ መልኩ አስተካክላችሁ እናንተ በምትፈልጉት አይነት ራይት ትላላችሁ ማለት ነው። ራይት ብላችሁ ከጨረሳችሁ በኋላ እንደ ቅድሙ ይህችን ምልክት እንነካለን። አሁንም ከታች ይህችን ምልክት እንነካለን። ከዛ እናርማለን ይሄንን። ከዛ ይህችን ምልክት እንነካታለን። ኦኬ እንላለን ማለት ነው። አሁንም ተመልሰን እዚቹ ጋር እንገባለን፣ እንመለሳለን። በዚህ መልኩ ይሄን የመሰለ የዩቲዩብ ታምኔል ተሰርተናል በትንሹ ማለት ነው። ከዚህም በላይ መስራት ይቻላል። ያው የምሳሌ ያህል ነው። በዚህ መልኩ ጨርሰናል። አሁን ወዴት ነው የምንሄደው? እቺን የጋላሪ ምልክት ነክተን ወደ ጋላሪያችን እንዲወርድልን ማድረግ ማለት ነው። ከዛ ሴቭ አስ ኢሜጅ የምትለዋን እንነካለን። ይህን ስንነካው ከዛ በመቀጠል ይችን ኮስተም የምትለዋን ፊት ለፊት ያለውን ቀስት ምልክት እንጫናለን። ከዛ መጨረሻ ላይ አርትራ የምትለዋን እንነካትና ሴቭ ቱ ጋላሪ እንለዋለን ማለት ነው። ወደ ጋላሪያችን ይወርድልናል። አሁን ከዚህ እንውጣና ወደ ጋላሪያችን እንሄድ። በዚህ መልኩ ወርዶልናል ማለት ነው። ይህን ይመስላል አሰራሩ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። እወዳችኋለሁ።